ሙሳ አለይሂ ሰላም ለአላህ በእጁ ሚይዛት ዱላ ብዙ ጥቅም እንዳላት ከነገረው በኋላ አላህ ለምንድነው እንዲጥላት የሚያዘው? ከዛም አልፎ ዱላዋ ወደ እባብ ስትቀየር እንዲያነሳት ያዘዋል። ብዙ ጥቅም ያለውን ነገር መጣል እና እንደ እባብ ያለ አደገኛና አስፈሪ እንስሳን በእጅ ማንሳት ለምን? ማወቅ ያለብን ነገር ኢማን ሁሌም ምክንያታዊ መሆን አይጠበቅበትም። አላህ ሱረቱ ጠላቅ ላይ ወመን ቁዲረ ዐለይሂ ሪዝቁሁ ፈልዩንፊቅ ሚማ አታሁ ላህ፣ በእርሱም ላይ ሲሳዩ የጠበበበት ሰው አላህ ከሰጠው ይቀልብ፣ ገንዘብ የሌለውን ሰው እንዲሰጥ እያዘዘ ነው። ምክንያታዊ ወይም ሎጂካል አይደለም። ግን ያ አይደለም የሚፈለገው። እኛ አላህን እንድንታዘዘው አላህ ምክንያታዊ ወይም ሎጂካል መሆን አይጠበቅበትም። ኢማን ማለት ማመን ነው። አላህ ከኛ በላይ እንደሚያውቅ ማመንና አላህ ያዘዘውን ማድረግ። ሙሳ አለይሂ ሰላምም ያደረገው ያንን ነው። ጣል ሲባል ጣለ፣ አንሳ ሲባል አነሳ። የአሳማ ስጋ አትብሉ ስንባል ምክንያቱ ምን ይሆን ብሎ መመራመራችን ሳይሆን አለመብላታችን ነው የሚፈለገው። ጣዋፍ ላይ ካዕባን 7 ጊዜ ወደ ግራ ዙሩት ሲባል ለምን ወደ ቀኝ አልሆነም ማለት ሳይሆን ያለብን የተባልነውን ማድረግ ነው። አላህ ያዘዘው ነገር የግድለኛ ትርጉምና ምክንያት ያለው መሆን አይጠበቅበትም። ፎሎ ማድረግ እንዳትረሱ።